በያላችሁበት እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላማችሁ ይብዛልኝ በያላችሁበት። ዛሬ በሌላ ቪዲዮ መጥቻለሁ። እሱ ምንድነው ከባብ ሳልሆነ አሰራር ነው። እዚህ ጋር የሚያስፈልጉን ግብአቶች ይሄን ምንድነው ይሄ የሽምብራው አለ አይደለ? የሽምብራው እሱን የሽምብራ ዱቄት ያስፈልገናል። ሮብ ያስፈልገናል። የሽምብራ ዱቄት ትንሽዬ ኩርኩምና ቀድሜ ስላዘጋጀሁት ነው። ትንሽዬ ኩርኩምና በሳል በጣጣ አድርገን እንፈቀፍቃለን ማለት ነው። በሳል ጦል ጦል አድርገን እንከትፋለን። ከዛ በኋላ ሜክስ አድርገን ፒኪንግ ፓውደር እንጨምርበታለን። ከዛ በኋላ እንደዚህ አድርገን ሜክስ አድርገን እንጠብሰዋለን ማለት ነው። ይሄ ደግሞ ዘይት አግለን ከዛ በኋላ የአዘጋጀነውን የሽምብራ ዱቄት 3 ወይም 4 ማንኪያ አድርገን እንደምታዩት ዘይት ላይ አድርጌ ነው የማሰልኩት ያለሁት። ከዛ እንደዚህ አድርጌ ካማሰልኩ በኋላ 4 ወይም 5 ማንኪያ ማድረግ ትችላላችሁ። ምክንያቱም ታውቁት እንደው የሽምብራ ዱቄት በጣም ውሃ ያነሳል። እንደዚህ ካደረግን በኋላ 3 ሮብ ወይም ደግሞ እንደ ቤተሰብ ምጣኔያችሁ ያኔ ቤተሰብ ብዙ ከሆነ በርከት ማድረግ ትችላላችሁ። እኔ ግን 3 ስለሆነ ማነው 4 ስለሆነ አነሳ አድርጌ ነው እየሰራው ያለሁት። ከዛ 3 ወይም 4 ሮብ እርጎ ያስፈልገናል። እንደዚህ የማማስለው እንዳይጓጉልብኝ ነው ዘይቱ ስለጋለ። ከዛ በኋላ ሮቡን አዘጋጅቻለሁ። 3 እርጎ ነው ያዘጋጀሁት። ትንሽዬ ውሃ ጠብ አድርጋችሁ መበጥበጥ አለባችሁ። ከዛ በኋላ ይሄን ያዘጋጀሁትን ወይም ደግሞ ሚክስ ያደረኩትን እርጎ ከዚህ ላይ እንጨምራለን ማለት ነው። ከዚህ ላይ ስንጨምር ቶሎ ብለን ውሃ መጨመር ይኖርብናል። ምክንያቱም ሮብ ከጋለ ላይ ሲደረግ ወደ ምንድነው የሚባለው እንትን ይልብናል ማለት ነው። ከዛ እንደዚህ አድርጌ ውሃ ቶሎ ጨመር ማድረግ አለባችሁ። ወይ ደግሞ ዘይቱ ትንሽ ጥንጥዬ ብቻ ነው መጋል ያለበት፣ ብዙ መጋል የለበትም እርጓችን እንዳይበላሽ ማለት ነው። ከዛ 2 ማንኪያ ኩርኩም አደርጋለሁ ወይም ደግሞ እርድ ማለት ነው። ምክንያቱም ከለሩ የሚመጣው ይሄ ቢጫ መሆን አለበት ከባብ ሳልሆነ ማለት ነው። እርድ ያስፈልገዋል። ከ2 በላይ 3 ከ3 ማንኪያ ማድረግ ትችላላችሁ። ያው እንደ ብዛቱ ነው። ያው እንደዚህ አድርገን እናማስለዋለን። ግዴታ ማማሰል ይኖርብናል እንዳልኳችሁ እርጓችን እንዳይበላሽ ማለት ነው። እዚህ ጋር ደግሞ ያዘጋጀሁት የሽምብራ ዱቄት በሳልና ሽንኩርትና ፈቅፍቄ አንድ ድንች አድርጌበታለሁ። ፒኪንግ ፓውደር አድርጌበታለሁ፣ ጨው አድርጌበታለሁ፣ እርድ አድርጌበታለሁ። ከዛ እንደዚህ እያደረግን መጥበስ ይኖርብናል። ከጋለ ዘይት ላይ እንደዚህ አነሳ አድርገን እንጠብሳለን ማለት ነው። እንደምታዩት ጓደኞቼ በደንብ ትንጥዬ እያረኩ ስለሆነ የምጠብሰው ሁሉንም ባይዘለኝም የተወሰነ ይይዝልኛል ማለት ነው። እዚህ ጋር ስንመጣ ደግሞ የሚያስፈልገን ሌላኛው ደግሞ ሽንኩርትና ቃሪያና ይሄ በክቡ ወይም ደግሞ በርበሬ የደረቀ ማለት ነው።
እንደዚህ አድርገን እንጠብሰዋለን። የጠበስነው የዱቄቱ ይሄ ነው ማለት ነው። ከዛ እንደዚህ አድርገን ከጨረስን በኋላ ይሄንኛው ይፈላልን። ይሄ በነገራችን ላይ እዚህ ጋር ሽንኩርቱን እኔ እንደዚህ ትንሽ ያጠቆርኩት ሴት ወይ ስለምትፈልገው ነው እንጂ ሳልሆነ ክባብ እንደዚህ ቢጫ መሆን አለበት ከለሩ። ይሄ አሁን ስጨምርበት ሽንኩርቱን ይቀይረዋል ከለሩን ማለት ነው። እናንተ ግን ትንሽ ብራውን እንደሆነ መጨመር ትችላላችሁ፣ ከለሩን እንዳይቀይርባችሁ ማለት ነው። የኔ ሴት ደግሞ እንደዚህ አድርጌ ነው የምሰራው የምትፈልገው ማለት ነው። ከለሩ ትንሽ ከቢጫ ወደ ትንሽ እንትን ይቀይረዋል የበስ ሽንኩርቱ ማለት ነው እየጠበስኩት። ልክ እንደዚህ አድርገን ከለሩ እንደዚህ ነው መምጣት ያለበት። ይሄ ግን ሲበስል ትንሽ ይቀይረዋል ከለሩን ማለት ነው። ከዛ ከሙን እንደዚህ አድርገን ለብቻው ትንሽ ከጋለ ዘይት ላይ እንትን እንላለን። ከዛ ይሄንን እዛ ላይ መጨመር ማለት ነው። ያው እንደምታዩት እንግዲህ ዘይቱ እንትን ብሏል። ትኩስ ላይ ስታደርጉት እንደዚህ ይፈናጠራል። ለፊታችሁ ጥንቃቄ ማድረግ ይኖርባችኋል። ምክንያቱም የጋለ ዘይት ከፈላ ወጥ ላይ ነው እየጨመርኩ ያለሁት። ለፊታችሁ በደንብ ጥንቃቄ ማድረግ አለባችሁ። አያችሁት? ከለሩ እንደዚህ ይቀየራል ማለት ነው። እየበሰለ ሲሄድ ደግሞ ትንሽ ይቀየራል ማለት ነው። ሽንኩርቱ ነው ሊቀይረው የቻለው። ይሄው ትክክለኛ ከለሩ እንደዚህ ይመጣል ማለት ነው። ከዛ የጠበስነውን ከባብ እንጨምራለን ማለት ነው። ይሄ የጠበስነው ከባብ እንለዋለን። ከዚህ ላይ እንጨምራለን ማለት ነው። ካዘጋጀነው የሽምብራ ወጥ ማለት ነው። አያችሁ መልኩን በሌላ ቀይሮ፣ ያው ኢትዮጵያ ሌላ ነው የምንለው። ይሄ ደግሞ እንደዚህ አድርገን በእርጎ እንሰራለን ማለት ነው። እንደምታዩት እየበሰለልኝ ነው። ከዛ እዚህ ጋር ደግሞ ነጭ ሽንኩርት፣ የተዘጋጀ ነጭ ሽንኩርት አለኝ። ነጭ ሽንኩርት 2 ማንኪያ። በነገራችን ላይ ነጭ ሽንኩርትና ዝንጅብል ሚክስ አድርጌ ስለፈጨሁት እንደዚህ አድርጌ መጀመሪያ ያላደረኩበት ምክንያት ስለተፈጨ ሊወጣ ሲል ወይም ደግሞ ከበሰለ በኋላ ብንጨምር ያን ያህል ጣዕሙ አይጠፋብንም ማለት ነው። የነጭ ሽንኩርቱ ፍሬሹ ከሆነ ግን ፍሬሽ ያዘጋጀነው ከሆነ ቅድሚያ መጥበስ ትችላላችሁ። ግን ሊወጣ ሲል ወይም 10 ደቂቃ ሲቀረው ወጥ ላይ ብንጨምር ነጭ ሽንኩርት የበለጠ ጣዕሙ አለው ማለት ነው፣ ይጣፍጣል ማለት ነው። ቀድመን ካበሰል ነው ግን የነጭ ሽንኩርቱ ጣዕሙ ይጠፋል። ሊወጣ ሲል በተለይ እንደዚህ አዘጋጅተን ካስቀመጥነ ሊወጣ ሲል መጠቀም ይኖርብናል ማለት ነው ጓደኞቼ። እዚህ ጋር ደግሞ በቅዱንስ እያደረኩ ነው። ለዚህም በቅዱንስ ያስፈልገናል። በነገራችን ላይ ከባቡ እንዳይፈርስባችሁ ያው ከበሰለ በኋላ ነው እየጨመርኩት እንዳያችሁት ማለት ነው። እዚህ ጋር ደግሞ ስንመጣ ያዘጋጀሁት ዶሮ አለ፣ አንድ ዶሮ ማለት ነው።
ይህንን ያዘጋጀሁት ቅድሚያ ለ2 ሰዓት ወይም ለ3 ሰዓታት ብላክ ፔፐር እና ሌሞን እና ከል አርጌበት ዘፍስፌ ጨው አርጌ ዘፍስፌ እስከ 8 ሰዓት መቆየት ይችላል። ይሄ እስከ 4 ሰዓት ወይም እስከ 5 ሰዓት ላዚም 5 ሰዓት ወይም 4 ሰዓት አድርገን ከድነ ማስቀመጥ እንችላለን ማለት ነው። ይሄንን ትንጥዬ ዘይት አደረኩ። ከዛ በኋላ ይሄንን ኦቨን ውስጥ ነው ማስገባው ማለት ነው። ግን ያስቀመጥኩት እንደዚህ አድርጌ ለ4 ሰዓት ወይም ደግሞ ለ3 ሰዓት ተኩል ነው። እኔ የተጠቀምኩት ለ3 ሰዓት ተኩል ነው። እናንተ ያው ቀድማችሁ 4 ሰዓትም 5 ሰዓትም ቢሆን ችግር የለውም ማለት ነው። የበለጠ ይጥመናል ማለት ነው። ከዛ ብላክ ፔፐር ነሰነስኩበት እንደምታዩት። ይሄን ጓደኞቼ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካም ሳምንት። በሌላ ቪዲዮ